ቁርአን የሚነግረን አራቱ የሰው ባህሪያት ምንድን ናቸው? አራት ባህሪዎች አሏቸው ይላል ሰዎች አላህ Subhanahu Wa Ta'ala። እነዚህ አራት ባህሪያቶችን ተገንዝበን ነው አብረን መኖር ያለብን። እነዚህ አራት ባህሪያቶች የኛ መገለጫ ከመሆናቸው ጋር የመጀመሪያው ልዩነት ነው። ولا يزالون مختلفين إلا من رحم ربك ولذلك خلقهم። ሰዎች ከመለያየት አይወገዱ በቃ የተለያዩ ናቸው። والله በጣም የማረከኝ ተፍሲር ምን ያለ መሰላችሁ? إلا من رحم ربك ولذلك خلقهم። ገለባብጠው ተረጎሙት። አላህ ያዘነለት ሲቀር ይህን ልዩነት አላህ ለፈለገው ነገር የሚጠቀም የለም ይላል። አላህ ለምንድን ነው ይህን ልዩነት በመካከላችን እንዲኖር ያደረገው? ለተካሙል አንዱ አንዱን ክፍተት ሊሞላ አንዱ አንዱን ጉድለት ሊሞላና ተቻችለን ተባብረን አብረን ወደፊት ከፍ እንድንል ምድርን የተሻለች ቦታ እንድናረጋት ነው። ሰዎች በብሔር በሃይማኖት በቀለም በአስተሳሰብ ሃይማኖት ውስጥ ስትገባ ደግሞ ሃይማኖትን በመረዳት ወይም በግንዛቤ በጣም በቃ እንዲ መንታ አይዞይ መንታ ተኩኖ እንኳን አንድ አይነት ሆኖ አታገኛቸው። ሰዎች የተለያዩ ናቸው። መጀመሪያ ይሄን አምኖ መቀበል ይፈልጋል። ስለዚህ ሰው የተለያየ ከሆነ ሐሳብ ይለያያል ማለት ነው። ሃይማኖት ይለያያል ማለት ነው። ሁለተኛው ወማ አክثر الناس ولو حرصت بمؤمنين። ይሄንን አባካችሁን ልቦናችሁ ላይ አስቀምጡት። በተለይ አንዳንዶቻችን ይሄ ይከብደናል፣ ግን ቁርአን ነው ይሄን የሚለው። ምንም ብትሰስት አብዛኞቹ የሚያምኑ አይደሉም። በቃ ያምኑ ለማየኑ መስኪን ማየኑ ولو حرصت بمؤمنين አላማን ከመሆናቸው ጋር ዘን እንቀጥላለን። መላእክቶች ምን አሉ? የሰው ልጅ ሲፈጠር መነሻ ላይ አተጃሉ فيها من يفسد فيها ويسفك الدماء። በቃ የሰው ልጅ ይሄ ማና ሲገለበጥ ይሄ ሐሳብ ሲገለበጥ እንደሚያፈሳል ምድር ላይ ጥፋትን ያስፋፋል። ይህ የሰው ልጅ ባህሪ ከመሆኑ ጋር ግን አብሮ የመኖር ግዴታ ግን አለብን። አብረን የመኖር ግዴታ አለብን። አዘሴም ምድር ላይ ፍትህን ምድር ላይ እዝነትን እንድናሰፍን ደግሞ ታዘናል። ኦኬ መገለጫችን ይሄ ነው። እንዴት ነው ታዲያ አብረን መኖር የምንችለው? ይህ ልዩነታችን ይህ አላማኝ መሆናችን ሳለ ደም አፍሳሽነቱና ምድር ላይ ጥፋትን የማስፋፋት ዝንባሌው ከመኖሩ ጋር እስኪ ሐሳባችሁን ሼር አድርጉ።